ከሰሞኑ በማህበራዊ ሚዲያ ላይ የታየው የአብዱኪያር የፊት ገጽታ ብዙ ወዳጆቹንና አድናቂዎቹን ያስደነገጠ ጉዳይ ሆኗል። ተወዳጁ ድምፃዊ አብዱኪያር በግል ማህበራዊ ሚዲያ ገጹ ማለትም በፌስቡክ አካውንቱ ካስተላለፈው መልእክት ጋር በተያያዘ አሁናዊ አቋሙና ያልተለመደ የፊት ገጽታው በርካቶች ጉዳዩ ላይ ጥያቄ እንዲያነሱ አስገድዷቸዋል። በወዳጆቹና በአድናቂዎቹ ዘንድ የተፈጠረው መደናገጥ፣ ሌሎች ደግሞ ከፊቱ ገጽታ ጋር በተያያዘ የሰጡት ትችት አዘል አስተያየት ከሰሞኑ ማህበራዊ ሚዲያውን ከጫፍ እስከ ጫፍ ተመልካች ከሁለት ጎራ ተከፍሎ ሀሳብ ሲሰጥ ተመልክተናል። የፊትና አካላዊ ገጽታውን በመመልከት በርካቶች የአብዱኪያር የጤና ሁኔታ አስጊ ነው እያሉ ሀሳብ ሲሰጡም ተመልክተናል። እንደተባለው የጤናው ሁኔታ ልክ አይደለም ወይስ ምንድን ነው የተፈጠረው? የፊቱ ገጽታ እንዲህ እንዲቀየር ያደረገው ምክንያትስ ምንድን ነው ለሚሉ ጥያቄዎች መልስ አዘጋጅተናል፣ እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በተለያየ ዓለም ጥግ የምትገኙ ውድ የሳምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደምታውቁት ሳምራን አዲስ አዳዲስ ወቅታዊ አዝናኝና አስተማሪ እንዲሁም ማህበራዊ ጉዳዮችን እየዳሰሰ ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለይን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ አዘጋጅቼ የማቀርብላችሁ ሪች ኦሪዮን ነኝ። ወደ መረጃው አመራለሁ። አብራችሁ ይቆዩ። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ እጅግ በጣም አነጋጋሪ ከሆኑ ርዕሰ ጉዳዮች መካከል የተወዳጁ ድምፃዊ አብዱኪያር ሁኔታ አንዱና ተጠቃሹ ነው። አብዱኪያር ከሰሞኑ በማህበራዊ ሚዲያ ላይ የታየው የአብዱኪያር የፊት ገጽታው ብዙ ወዳጆች ያስደነገጠ ጉዳይ ሆኗል። ታዲያም ወዳጆቹ ድምፃዊ አብዱኪያር በግል የማህበራዊ ሚዲያ ገጹ ላይ ማለትም በፌስቡክ አካውንቱ ላይ ካስተላለፈው መልእክት ጋር ተያይዞ የታየበት አቋምና ያልተለመደ የፊት ገጽታ ብዙዎችን አስደንግጧል። ብዙዎችም ከዚህ ጉዳይ ጋር ተያይዞ ብዙ ጥያቄዎችም እያነሱ ይገኛሉ። ወዳጆቹና በአድናቂዎቹ ዘንድም ከተፈጠረው መደናገጥ በመመለስ ሌሎች ግለሰቦች ደግሞ ከፊቱ ገጽታ ጋር ተያይዞ የሰጡት ትችት አዘል አስተያየት ደግሞ ሌላ መነጋገሪያና እንዲሁም መጨቃጨቂያ ጉዳይ ሆኗል። ለመሆኑ ተወዳጁ አርቲስት አብዱኪያር እንደተባለው የጤናው ሁኔታ ልክ አይደለም ወይስ ምንድን ነው የተፈጠረው የሚለውን እንዲህ እናደርሳችኋለን። እንግዲህ ከሰሞኑ አብዱኪያር በቀናቶች መካከል በአንዱ ከሚዘጋጁ ኮንሰርቶች መካከል አንዱን ጉዳይ በተመለከተ ሊያስተዋውቅ በግል የማህበራዊ ትስስር ገጹ ላይ ብቅ ይልና ይህንን ቪዲዮ ለወዳጅ አድናቂዎቹ ያጋራል ማለት ነው። ይህ ቪዲዮ በፌስቡክ ገጹ ከተለቀቀ በኋላ በጣም ብዙዎች ፊቱንና አሁን ደግሞ ያለበትን አቋም አይተው ድንጋጤን በማሰብ የገለጹ ሲሆን፣ በሌላ መልኩ ደግሞ ትችት አዘልም ጉዳይ እያነሱ ሲነቅፉት የነበሩ ግለሰቦች በርካታ ነበሩ። አብዛኞቹ ግን እዚህ ላይ ያለውን ቪዲዮ ላይ ፎቶ አንስተው በማህበራዊ ሚዲያ ላይ በመለጠፍ አብዱኪያር ታመመ፣ ልክ አይደለም፣ አልተናገርም እንጂ ህመም ሳይጠናበት አልቀረም፣ በጠና ሳይታመም አልቀረም የሚሉ ሀሳብ አስተያየቶችን በማህበራዊ ሚዲያዎቻቸው ላይ ሲሰጡ ቆይተዋል። ይህ ጉዳይ ታዲያ በብዙ አድናቂዎቹና በብዙ ወዳጆቹ ዘንድ መነጋገሪያ የሆነ ጉዳይ ሆኗል። ከነዚህ ከአብዱኪያር ወዳጆችና አድናቂዎች መካከል አንድ ግለሰብ ስለ ጉዳዩ እንዲህ ይላል። ውድ አብዱኪያር ይለዋል፣ በሙዚቃህና በኪነ ጥበብህ አእምሯችን ያስደሰትከው ያክል የጤናህና የሰላምህ ነገር ሁልጊዜም ለሁላችንም ትልቁና የመጀመሪያው ስጋታችን ነው። ከልብ የምንወድህና የምናከብርህ አድናቂዎችህ የምንመኝልህ አንድ ትልቅ ነገር ቢኖር ለራስህ በቂ ጊዜ ሰጥተህ በጥሩ ሁኔታ እንድትቆይልን ነው የምንፈልገው ሲል ስጋቱን ይገልጻል። ምናልባትም ይህ ግለሰብ አብዱኪያር ታሞ ነው ብሎ አስቦ ከባድ ስጋት ፈጥሮበት ሳይሆን አይቀርም። ስራ ሁልጊዜም ይኖራል። አልበሞች፣ መድረኮችና አዳዲስ ስራዎች ከጊዜ ጋር ይመጣሉ። ያንተ በጤናና በደስታ መኖር ግን ለሁላችንም ተተኪ የሌለው ትልቅ ሀብት ነህና እፎይታ ይገባሃል። ለበርካታ ዓመታት ለህዝብ ያበረከትከው አስተዋጽኦ ከፍተኛ ስለሆነ አሁን ደግሞ ከስራው ውጥረት ረገብ ብለህ ለራስህና ለጤና ቅድሚያ ብትሰጥ ደስ ይለናል በማለት ይናገራል። ያንተ በጤና በፍቅር መኖር ለሁላችንም ትልቅ ደስታ ነው። ስለሰጠህን ውብ ስራዎች፣ ትዝታዎች ከልብ እናመሰግናለን። አሁንም ቢሆን የሁልጊዜ ምኞታችን ሙሉ ጤና፣ ረጅም እድሜና ሰላም እንድትሆንልን ነው የምንፈልገው ሲል ይህ ግለሰብ ከሁኔታው ጋር ተያይዞ ያለውን ስጋትና ምክር አዘል መልእክት አስተላልፎለታል።
ከዚህ ከምስሉ ላይ የምትመለከቱት የአብዱኪያር ፎቶ የተወሰደው ራሱ በራሱ ከለቀቀው ቪዲዮ ላይ ነው። ቪዲዮ ካለፉት ቀናት በአንዱ በሆነ ክለብ ስለሚያቀርበው ኮንሰርት የተለቀቀ ማስታወቂያ ነበር። እንደሚታወቀው ይላል አንድ ወዳጁ ደግሞ እንደሚታየው አብዱኪያር በጣም ከስቷል፣ ተለውጧል። መለወጡን በማስመልከት ከስር የተሰጡ ኮመንቶች በሙሉ የሚያሳቅቁ ናቸው። ህዝቤ ከስተህም ሆነ ወፍረ ካገኘህ በጭራሽ ሊፋታህ አይወድም፣ ለነገ አይልም፣ የብሶቱ መወጣጫ ነው የሚያደርግ። አብዛኛው አስተያየት ሰጪዎች እረ አትሸውደንም፣ ይሄማ ጃሉድ ነው እንጂ አብዱኪያር አይደለም ሲሉ ተመልክተናል። ይሄ ምን ማለታቸው ነው? ሌሎች ሙስሊሞች ደግሞ ዘፋኝ ስለሆን አላህ እየቀጣ ነው፣ ብትመለስ ይሻልሃል ምናምን እያሉ ኮመንት ሰጥተውትም ተመልክተናል። አላህ እነሱን ያማከራቸው ይመስል የዚህ አይነት ኮመንቶች ምን ያክል ተጽዕኖ እንደሚፈጥሩ ከዚህ በፊት ነፃነት ወርቅነህ ከመሞቱ በፊት ተመልክተናልም አይተናልም። እርሱም ደግሞ ሲናገር ሰምተናል። ታሪኩ ብርሃኑ ባባም ቢሆን ሕክምናና ጸበል እንዳይከታተል ካደረጉት አንዱ እንደዚህ ያሉ ሰዎች ያልተገቡ አስተያየቶችና ፎቶ እያነሱ ሶሻል ሚዲያ ላይ መልቀቃቸውና መክሳታቸውን በተመለከተ የሚሰጡት አስተያየቶች ረብሾት እንደነበረም ሰምተናል። ሰማኸኝ በለውም ላይ የተፈጠረውና የሆነው ነገር ይህ ነው። ሰማኸኝን ያለቅጥ ወፈርክ፣ መወፈርህ ጥሩ አይደለም ባይሉት ኖሮ እርሱም ደግሞ ውፍረቱን ለመቀነስ ያንን ያክል ርቀት ባይሄድ ኖሮ እንዲህ ባለ አደጋ ይከሰታል ተብሎ እንዲሁም ደግሞ ባላጣነውም ነበር። ሌሎች ታዋቂ ሰዎችም በተደጋጋሚ ስለዚህ ጉዳይ ተጠይቀው የሰጡት መልስ ተመሳሳይ ነው። የሰው ልጅ ሰውነት በብዙ ምክንያት ሊጨምርም ሊቀንስም ይችላል። መክሳትም መወፈርም ያለ ነው። ከጤና መዛባት ከራስ አለመጠበቅ በብዙ ምክንያቶች የሚከሰት ሊሆን ይችላል። ከዚህ በፊት ሰይፉ ፋንታሁን በቀረበበት በተመሳሳይ ስለመከሰቱ ሰይፉም ጠይቆት ነበር። አብዱኪያር ግን ሆን ብዬ በአመጋገብ ነው የቀነስኩት ብሎ ነበር ስለ ሁኔታው ሲናገር የነበረው። ከትንሽ ጊዜ በኋላ ታዲያ የሊፍት አደጋ ደርሶበት ከሞት ተርፎ ተኝቶ ከታከመም በኋላ በፍጥነት ወፍሮና ሰውነቱ ተመልሶ ነበር የተመለከት ነው። ለዛም ይመስላል በድጋሜ ከስቶ መታየቱ ገኖ እንዲታይ ያደረገው። ሁሌ ቢሆን እኛ የሰው ልጆች የምንወደው አርቲስት ሲለወጥ ሲከሳ የታመመ ሲመስለን መጠየቅ አሪፍ ነገር ነው፣ ተገቢም ጭምር ነው። ለሱ ያለን ፍቅር እንደምናስብለትና እንዲሁም ደግሞ እንደምንወደው አንዱ ማሳያ መንገዳችን ነው። ነገር ግን አጠያየቃችን እዛ ሰው ላይ የበለጠ ተጽዕኖ የሚፈጥርና የሚያሳቅቀው ሊሆን አይገባም። በቀልድም ቢሆን ቦታ ሊኖረው ይገባል። በነገራችን ላይ አብዱኪያር ጥቂት ከምንላቸው አራዳ ከምንላቸው አርቲስቶች መካከል አንዱ ነው። አያካብድም። ረጋ ያለና ሰውን የሚወድ ሰውን ክብር ከልቡ አራዳ የሆነ ሰው ነው። ለሰው ደራስ አዳዲስ ድምፃውያንንም እንዲህ ያግዛል። ያለምንም ክፍያ ለግጥም ዜማ ብር አይቀበላቸውም። ከእውቅና በፊት የነበሩትን ጓደኞቹን አሁንም አብረውት እስካሁን አሉ። ለሰፈሩ ሰዎች፣ ለጎረቤቶቹ ብቻ ለብዙ ሰዎች ከሚችለው በላይ የሚያግዝ ብዙዎችን ለመለወጥ ሁልጊዜም የቻለውን የሚያደርግ ሰው ነው። አላህ ረጅም እድሜና ጤና ይስጠው ሲል ይህ ግለሰብ ስለ ሁኔታው በዝርዝር ያስረዳል። በሌላ መልኩ ደግሞ የአብዱኪያር አድናቂ ደግሞ ከአብዱኪያር አካላዊ ለውጥ ጋር ተያይዞ ስለሰጡ አስተያየትና መላምት እንዲህ ሲል ሀሳቡን አስቀምጧል። ለውጥ ተፈጥሯዊ ነው እና ጭካኔ ግን ምርጫ ነው። አራዳው አብዱኪያር በራሱ የማህበራዊ ገጽ ላይ ባጋራው ቪዲዮ ላይ የታየው የሰውነት አቋም መክሳት፣ ክብደት መቀነስን ተከትሎ የተሰጡ አስተያየቶች አንድ አሳዛኝ እውነት ግልጽ ያደርጋሉ። ይህ ማህበራዊ ሚዲያ የሰዎችን ስሜት ማቆያ፣ የሰውነት ቅርጽ ገጽታ ማጠልሸቻና የስነ ልቦና ጥቃት ማድረሻ መድረክ እየሆነ መምጣቱ ነው። አንድ ሰው በህይወት ውስጥ በሚያልፋቸው አካላዊ፣ ስነ ልቦናዊ፣ ጤና ነክ ለውጦች ምክንያት ክብደት ሊጨምር ወይም ደግሞ ሊቀንስ ይችላል። ይህ ተፈጥሯዊ ነው። ነገር ግን እያንዳንዱን ሰው ገጽታ እየተከታተሉ ምን ሆንክ፣ ቀነስክ፣ አረጀ፣ ከሳ፣ ገረጣ እያሉ አሰቃቂ የሆኑ ቃላትን እየወረወሩ መሳለቅ ምን አይነት አላዋቂነት ነው? በስልካችን ተሸሽገን የሰዎችን ስሜት በቃላት የሚወጉ በሌሎች ስቃይ ወይም ደግሞ ለውጥ ላይ የሚያዙ ጨካኞች ሆነናል። አርቲስቶች ሆኑ ታዋቂ ሰዎች እንደ ማንኛውም ሰው ደስታ፣ ህመም፣ ጭንቀትና አካላዊ ለውጥ የሚያስተናግዱ ሰብአዊ ፍጡራን መሆናቸውን ለምን እንዘነጋዋለን? የሰዎችን የሰውነት ቅርጽ ገጽታ በመገምገምና በማንቋሸሽ የስነ ልቦና ስቃይ ማድረስ መቼ ነው እንደ ንቁነትና ጨዋ መቆጠር የጀመርነው? ማህበራዊ ሚዲያ ሀሳብ ማጋሪያ እንጂ የሰዎች የክብርና ስነ ልቦናዊ ሁኔታን ማፍረሻ ሊሆን አይገባም። የጽሁፍ ወይም አስተያየት መስጫ ሳጥን ኮሜንት ሴክሽን ላይ የምንጽፈው እያንዳንዱ ቃል ራሳችንን ስብዕናና ማንነታችን የሚያንጸባርቅ መስታወት ነው። መርዛማ ቃላትን ከመወርወር ይልቅ ደግነትንና አብሮነትን እናስቀድም ሲል ይሄ ግለሰብ ደግሞ አብዱኪያር ላይ የተሰነዘሩ አሉታዊ እንዲሁም አዎንታዊ አስተያየቶችን በተመለከተ የታዘበውን ነገር አስፍሯል። ውድ የሳምራን አዲስ ቤት
ቤተሰቦች ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋናዬ ላቅ ያለ ነው። ውድ ቤተሰቦች የእናንተ ላይክ፣ ሼር፣ ሰብስክራይብ ማድረግ ለእኛ ትልቅ ዋጋ አለው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ከጎናችን በመሆንም ድጋፋችሁን አሳዩን። እንዲህ ያሉ አዳዲስና ወቅታዊ የሆኑ ጉዳዮችን ስንለቅ ደግሞ በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ በስቶ እንዲትረፈረፍ እየተመኘው የዛሬን እዚህ ጋር አበቃው።